ጓደኛዬ ነው። ሻሃዳ የሚይዘው ጓደኛዬ ነው። እሺ አብሮ አለ አለ አለ። እሺ ላናግረው። ሰላም እንዴት ነው? ሄሎ፣ እኔ ነኝ። ሰላም ነው አለን እግዚአብሔር እሺ አለን፣ ሰላም ነው። እሺ እስልምናን መቀበል ፈልጋ ነው እና አዎ፣ እሺ የምለውን ቃል አብረኸኝ በል። እሺ። አሽሀዱ አሽሃዱ አላ ኢላሃ አላ ኢላሃ ኢላላህ ኢላላህ ወአሽሀዱ ወአሽሃዱ አነ ሙሐመደን አነ ሙሐመደን ረሱሉላህ። ረሱሉላህ። ማሻአላህ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ለአላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ከተባለ ሻወር መውሰድ። ሻወር ትወስድና ከወንድምህ ጋር ከጓደኛህ ጋር ሶላት መስገድን ትማርና መስገድ ትጀምራለህ ማለት ነው። ጾም ነው አሁን ያለንበት ወር። ከነገ ቀን ጀምረህ መጾም አለብህ። እሺ ወንድማችን ስምህ ማን ነበር? ስሜ ናዲ ታሪኩ። ናዲ ታሪኩ ነው። እሺ ደስ የሚልህ ሙስሊም ስማ ለመቀየር ከፈለክ፣ ካልፈለክም ችግር የለም። ስሙ ችግር የለበትም። ሙሐመድ። ሙሐመድ ማሻአላህ አለይክ። የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ከዚህ በኋላ ወንድማችን ሙሐመድ ሆነሃል። እንኳን ወደ እስላም መጣ ወንድማችን ብለናል። እሺ እሺ፣ አመሰግናለሁ። መርሐባ። እሺ ወንድም። እሺ ኡስታዝ፣ እኔም አስተምረዋለሁ። መርሐባ፣ አስተምረው። ጀዛከላህ ኸይር ወባረከላህ። ልጆች ከዚህ በኋላ ታስገቡሽ። እነዚህን ያሉትን ላስተናገድና እወጣለሁ። ቀጥሉ ልጆች። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ሁለት ጥያቄ ያለኝ ነበረ። አንደኛ ጥያቄ አሁን እዚህ ያለሁበት ቦታ ሁሉም ስራ ቦታ ከሐራም ነው ገቢው ማለት ነው። እኔ የምሰራው ግን በላቤ ነው፣ ምገባው ግን ሐራም ነው የሚከፈለኝ ነገር ማለት ነው። የአባቱ ባለቤት ከሐራም ከተለያየ ቦታ ነው ብሩ የሚገኘው። እኔ ግን የሱ ስር ተቀጥሬ ነው የምሰራው። የምትሰራው ስራ ምንድን ነው? ሐራም ስራ ነው? ምግብ ቤት ውስጥ ነው። ሰውየው የገቢ ምንጩ ሙሉ በሙሉ ከሐራም ምንጭ ነው ወይንስ የተቀላቀለ ነው? የተቀላቀለ ነው። ምግብና መጠጥ ምናምን ያለበት ቦታ ነው። ወንድም ከዚህ ቦታ ከቻልክ ቀይር፣ ማለት ከቻልክ ቀይር። እሺ። እና አሁን እኔ ያለሁት ኢሮፕ ነው። ኢሮፕ ሁሉ ቦታ እንደዛ ነው ማለት ከለዛ በስተቀር ሌላ ስራ አለው ብትስልም ያለው ስራ በጣም ይከብዳል ለማገኘትም ማለት ነው። እሺ ፈልግ። አንተ ግን የሐራምን ስራ ትሰራም አይደል? በዛ እኔ አልሰራም። ለፍቼ የማገኘውን ብር ከዛ ስለሚመጣ ነው፣ እዛ ተሽጦ ስለሚገባ እሱን የጠየቅኩ። ምን አለ መሰላችሁ፣ ከሐራም ምንጭ የሚገኝ ገንዘብ ከሆነ ለሁለት ይከፈላል። አንድ ሰው ስጦታ ቢሰጣችሁ ለሁለት ይከፈላል ገንዘቡ። ይቅርታ ለሶስት ይከፈላል። አንድ ጥርት ያለ ከሐላል የሆነ ነው፣ ይሄ መብላት እንደሚቻል ጥርጥር የለውም። ሁለት ጥርት ያለ ከሐራም ብቻ ከሆነ ይሄ ያለም ጥርጥር ሐራም ነው፣ ክልክል ነው። ሶስተኛ ከሐላልም ከሐራምም ቅልቅል የሆነ ገንዘብ ነው ሰውየው የሚሰጠን። እንደዚህ ከሆነ እስከተባለ ይህ ወንጀል የሚሆነው በባለቤቱ ላይ ነው። የሚቀበለውና የሚበላው ሰው ወንጀል አይሆንበትም። ከየት እንደመጣ ይሄኛው የተሰጠው ገንዘብ አያውቅምና ከሐላል ይሁን ከሐራም ቅልቅል የሆነ ገንዘብ ስለሆነ ኢብኑ ዑሰይሚን በዚህ መልኩ ፈትዋ ሰጥተዋል። እና ይሄን ግን አንተ ለሁል ጊዜ አታድርገው። አንተ የምትሰራው እዚያ ተቀጥረህ እየሰራው ያለው ስራ ሐላሉን እስከሆነ ድረስ እየሰራው ያለው ሰውየው የገቢ ምንጩ ከሐራምና ከሐላል ቅልቅል ከሆነ ራሱን የምትጠየቅበት። ከቻልክ ግን አንተ እንደው የተሻለ ሌላ ስራ ለመቀየር ሞክር። እሺ ይህን እንዳለ ይዛ ማለት ነው። ስራ ነው። ሌላ አንድ ጥያቄም አለኝ። አንደኛው ጥያቄ እኔ አሁን በመንግስት እጅ ነው የምኖረው። መንግስት እጅ ደግሞ የሚያግዘኝ ከሱ ስር የተቀናቃኝ የጾታ ማለት ነው እሱ ምናምን አሉ። ከነሱን እርዳታ የምናገኘው ያ እርዳታ እንዴት ነው የሚታየው? የተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች በእነሱ ስር ነው እርዳታው ያለው ማለት ነው። መንግስቱ ከነሱ ላይ ነው የሚወስደው። ገንዘቡን የሚያመጣው መንግስት ከነሱ ነው። ከነሱ ተቀብሎ ነው የሚሰጣቸው። እዚህ ውስጥ የነሱ አርማ አለ። ከነሱ ነው የሚቀበሉት።
እኛ ደግሞ በእነሱ ነው የምንኖረው። እኛ የእነሱ ቤት ነው፣ ሁሉ ነገር ከነሱ ነው ድጋፍ የምናገኘው። ይሄ ነገር እንዴት ነው የሚታየው? አትቀበል። የቅድሞ የሰራህ ይበቃል ወንድማችን። የግብረ ሰዶማውያኖች የሚመጣን ገንዘብ አትቀበሉ። በቻል ቀይር። ሐላል ስራዎች ይኖራሉ። ፈልግ። እሺ ስላልጠየቅ ሊሆን ይችላል። እሺ ሌላ ጥያቄ አለ? ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። ፓስተር ታሪኩ የሚባል ከመጣ አስገባው እስቲ። ሻዳ ይዟለሁ ብሎኛል። በፊት ከኛ ጋር ሲያገለግል የነበረ ልጅ ነው። መርሐባሽ። አንድ ቁጥር ይጻፍ። አንድ ቁጥር ይጻፍ። ታዲያ ከገባ አንድ ቁጥር ጻፍሽ። አይ እሺ፣ ጥያቄ ያለ ይቀጥል። እስከዚያ ድረስ ካላችሁ ጥያቄ ካላችሁ ከሌላችሁ እንኖራችሁ። እሺ እሱ ወገናችንን ምን ይላል? አስቀድመው ክርስቲያን ሰላም ነው? እንዴት ነህ? አለ ደህና ነህ? ሰላም ነው አልሐምዱሊላህ አለን። ረመዳን እንዴት ነው? አሪፍ ነው አልሐምዱሊላህ። በርቱ። እሺ አንዳንድ ጥያቄዎች አሉኝ። ከቀን ጀምሮ ነው ለመግባት ስለምን የነበረው እንግዲህ እድል ገጥሞኛል። አንደኛው ጥያቄ እዚህ ፊት ለፊት ላይ ርዕስ አድርገህ ያቀረብከው እስልምና የነቢያቶች እምነት ነው ይላልና ያው ሻሃዳ እንድንይዝ የምትፈልጉት አውቀን ነው አይደል? አንዳንድ ሀዲሶችን የሰማነውን ነገር ያው ጥያቄ ይሆንብናል፣ እንጠይቃቸዋለን። የመጀመሪያው ጥያቄ እስልምና ያው በፕሮፊት መሐመድ አማካኝነት በኢንጅል ገብርኤል አማካኝነት ያው ሂራ ዋሻ ውስጥ እንደተገናኛቸውና ከዛ እንደጀመረ ነው። መቼም በ40 ዓመታቸው ምናምን ታሪኩን ትክክል ከሆንኩ ማለት ነው። ግን ከዛ ፊት የነበረው እምነት ምንድን ነው? ለምሳሌ እሳቸው አዘውትረው ወደ ዋሻ መዲና አካባቢ ያለ ወዳለች ዋሻ እንደሄዱ እንደነበረ ነው አይደል? ናሬትድ የሚያደርገው ይሄ ሀዲስ ላይ ወይም እንደሚናገረው ማለት ነው። ከዛ ፊት የሚያምኑት የነበረው እምነት ምንድን ነው? ግልጽ ያለ ነገር አለ ወይ? ከተማ ላይ የሚያመልኩበት ቦታ አልነበራቸውም ወይ? ማንንስ ነበረ? ለምሳሌ ከተሳሳትኩ ታርመኛለህ። እንደ ድፍረት አይደለም ማወራው፣ የሰማሁትን ነው ማወራህ። ይህ ስህተት ነው ይህ ትክክል ነው የምትለውን ያንተን እምነት እቀበላለሁ፣ ያንተ ስለሆነ እምነት። ለምሳሌ በልጅነታቸው ቤተሰቦቻቸው እንደሞቱ የሰማሁት ታሪክ አለ። አባታቸው፣ እናታቸው ወይም አያታቸው፣ አክስታቸው፣ አጎታቸው ጣዖት አምላኪ እንደነበሩ ይታወቃል። ከአጎታቸው ከአክስታቸው ጋር ኖረዋል። ዜን ወደ አይሻ ጋር ደግሞ ወደ ከድቻ ጋር ሲመጡ በከድቻ ሀብት ላይ ጎበዝ ሆነው ታታሪ ሆነው ሲሰሩ 25 ዓመታቸው ላይ እንዳገቡ ይነገራል። 40 ዓመት ሲሞላቸው ነው ዋሻ ላይ ሊያመልኩ ይሄዱ ነበር ይላል። ያ ማምለኪያ ያ ልምድ ከአይሁድም ወገን ይሁን ከእሳቸውም ወገን ከቆሪሽም ይሁን ያ እምነት ምን ይባል ነበረ? አንተ በጣም ባይዘዌ እንዲህ ለማካበር ሳይሆን ትዕግስትህን እውቀትህን ሰርፕራይዚንግሊ ነው የምከታተልህ። በጣም ትዕግስትህን አደንቃለሁ። ኪፕ ኢት አፕ። እንደገና ደግሞ እውቀትህን ማይንድ ላይ የሆነ የምትጠየቀውን ነገር የምትመልሰው ነገር በቃ ይሄ እግዚአብሔር የሰጠ ከሆነ አውል ፋይንድ አውት ማለት ነው። ግን ምን ልልህ ፈልጌ ነው ያ ዋሻ ላይ ይከታተሉት የነበረው ዋሻ ላይ የሄዱ ይጸሉ የነበረው ልምዱ ኬት ነው የመጣው? ማንን ነበርስ የሚያመልኩት? ለምን ብትለይ ጅብሪልን እንደማያውቁት ማስቆም ትችላለህ። አቆማለሁ። አይ ግን ተናገርና መልስላለሁ የምትለኝ ከሆነ እንትላለሁ። ጅብሪልን ከተገናኛቸው በኋላ ጨምቆ ይቅራ ካላቸው በኋላ ደጋግሞ እንትን ካላቸው በኋላ ፈርቶ ሄዶ ባለቤታቸውን ደብቅኝ እንዳላት ሳይድ አልቡካሪ ካልተሳሳትኩኝ 4953 ላይም አለ 6982 ላይ ምን አለ። ከዛ በኋላ እሳቸው ደግሞ ጅብሪል የሚባለውን ሰው ያስተዋወቃቸው ወይም ደግሞ ይሄ ለሙሳ የተገለጠው መልአክ ነው ብሎ ያላቸው ወረቃ የሚባል ሰውዬ ክርስቲያን እንደነበረ የአይሻ የከድቻ አክስት እንደነበረ ያስታውቃል። ዜን ይሄ ምን ያሳያል ብዬ አምናለሁ? ከእሳቸው በፊት የሚያውቁት አምላክና የሚያውቁት መልአክ ነበረ ወይ? አንዱ ጥያቄ ይሄ ነው። አንዱ ጥያቄ ይሄ ነው። ማቆም እችላለሁ። እስቲ አውራሽ ልስማ። በቃ ለመልስልና ችግር የለም እየቀጠልክ ትሄዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም እስልምና የጀመረው ከዋሻው የዛኔ መለኮታዊ ራእይ ሲገለጥላቸው የዛኔ ነው ከሆነ የስተት ነው። የመጣውን ሙሉ መልእክት ብታነበው ኑሮ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነቢይ መሆናቸውን የተገለጸ እንጂ እስልምና አስተምሮ ጀማሪ መሆናቸው አይደለም።
አላህ ስብሐነሁ ወተዓላ በቁርአን ላይ ወላኪን ረሱለላህ ወኻተመ ነቢይን ይላል። የነቢያት መደምደሚያ ነህ ይላቸዋል። መደምደሚያ ሲል ጊዜ ከእርሳቸው በፊት የላቃቸው ነቢያቶች እንዳለ ያሳየናል። ያ ነው ታዲያ ነቢያቶች ሙስሊም እንደሆኑ ቃል በቃል ተቀምጧል በቁርአን ላይ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን በአላህ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል ቃል በቃል። ኖህ ራሱ ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ ይላል። እና ይህ ነው እና ቀደምት ነቢያቶች ሁሉ ቃል በቃል ሙስሊሞች እንደሆኑ ተቀምጧል። ሙስሊሞች እንደሆኑ ተቀምጧል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሒራ ዋሻ የሚሄዱት ለምንድን ነው? ሲገዙ የነበረው ከዛ በፊት ምንድን ነው ሲገዙ የነበረው? አንድ አላህ ነው። ወደዚያ ቦታ ገንጠል ብለው መሄዳቸው አላማቸው የአካባቢያቸው ሰዎች አብዛኛው ሰው ባዕድ አምልኮ ላይ ነበር። አንድ አምላክን ፈጣሪ ሰማይ ምድር የፈጠረው አላህ ነው ብለው የሚያምኑ ናቸው። ነገር ግን በእርሱ ላይ አማላጅ ምናምን በማለት ሌላ ፍጥረታቶችን ይይዙ ነበሩ የመካ ሰዎች። ለዚህ ነው እንጂ ሰማይና ምድር የፈጠረው ማን ነው ቢባል የዛኔ የመካ ህዝብ ያውቃል። የአብርሃም ልጆች ናቸውና የአብርሃም አንድ አምላክን አላህ ነው የሚያመልከው። በኢስሐቅ በኩል በኢስማኤል በኩል የመጡ ናቸው። ኢስማኤል መካ ላይ ሂዶ አረፈ። ከዚያ በኋላ ከእርሱ እንትን ያሉ ናቸው። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። አላህ ነው ብለህ ያውቃሉ እኮ። ይሄን ችግራቸው ምን ነበር? በአላህ ላይ ሌላን አካል ማጋራት ነው እንጂ ሰማይና ምድርን የፈጠረው አላህ እንደሆነ በደንብ አድርጎ ከእርሳቸው በፊት ይታወቃል። የአባታቸው ስም ማን ነበር? አብደላህ ብን አብድልሙጠሊብ የአላህ ባሪያ ማለት ነው። እና አላህ የሚባለውን አምላክ ስለሚያውቁ ነው። ስለዚህ ይህ ነው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አነ ዳዕወተ አቢ ኢብራሂም ወቢሻረተ አኺ ዒሳ ይላሉ። ቃል በቃል እኔ የአባቴ አብርሃም የጸሎት ውጤት ነኝ፣ የወንድሜ መሲሁም ብስራት ነኝ ይላሉ። መሲሁ ስለ እርሳቸው አብስሯል፣ አብርሃም ስለ እርሳቸው ዱዓ አድርጓል። ቃል በቃል ይህንንም አላህ ቁርአን ላይ መስክሯል። በሱረቱል በቀራ ላይ አብርሃምና እስማዒል ያደረጉትን ዱዓ ይገልጽልናል። ካዕባን ከሰሩ በኋላ ረበና ወበዐት ፊህም ረሱለን ሚንሁም ይላሉ። ጌታችን አላህ ሆይ ከዚህ ሀገር ሰዎች ካዕባን ከሰሩ በኋላ መካ ላይ ማለት ነው ኢብራሂምና እስማዒል አንድን መልእክተኛ ለሰው ዘር አስነሳ ነብይን ብለው ለምነዋል። የአባቴ አብርሃም የዱዓ ውጤት ነኝ ያሉት ይሄን ነው። የወንድሜ መሲሁ ብስራት ነኝ ያሉትም በሱረት ሶፍ ላይ 62 ቁጥር 6 ላይ ምን ይላል? መሲሁ ምን አለ? ከእኔ በኋላ የሚመጣ ስሙም አሕመድ የሚባል መልእክተኛ አለ ብሎ አብስሯል። ይህን ነው። እሺ እና ይህን ይመስላል። እሺ መልሱ ያው ተመልሶልኛል ብዬ ዋሽቼ አልወርድልህም። ግን አንዳንድ ጥያቄ ልጠይቅህና ልትወርድ ስለነበረ ቅድም እኔ ልገባ አካባቢ ልትወርድ እንደነበረ አውርተሃልና ብዙ ጊዜ ከአንተ ጋር ይኖረኛል፣ አነባለሁ፣ አወራሃለሁ። ግን አንድ ጥያቄ ልጠይቅህ። ቁርአን ላይ ኢሳ መጥቶ ተውራትን ዘቡርን ያረጋገጠ እንደሆነ ይናገራል እና የአብርሃም የሙሴ የዳዊት የኢየሱስ የራሱ ታሪክ ያው ዘቡር ተውራት ላይ ምናምን እነዚህ ሰዎች እስላሞች ናቸው ካላችሁ መብታችሁ ነው። እናንተ ማለት በቁርአን አስደግፈ ለምትናገረው ነገር ትክክል አይደለም ብዬ አልከራከርም። ግን እውነትን ስክሪፕቸር አድርገን እናወራለን። ሌላኛው ደግሞ ቁርአንህ ላይ 5ኛው ምዕራፍ ላይ 18 አካባቢ ቅድም አንድ ወንድም ገብቶ እዚህ አሳየኝ ክርስቲያን መንግስተ ሰማያት አይገባም ለሚለው ልክ ነህ። ክርስቲያን መንግስተ ሰማያት አይገባም ወይ ይገባል የሚል ቃል ወርድ በወርድ የለም። ግን እናንተ ቁርአን ምዕራፍ 5 ላይ ክርስቲያን ያላቸው እነዛ እነማን ናቸው? መጽሐፍ ቅዱስ ላይ አልተጠቀሰም። በእናንተ ቁርአን ግን ናሬት የተደረገው 5:18 ላይ እነዛ ክርስቲያኖችና አይሁዶች ይላል። አይሁድ ከተባለ የምታውቀው ነው ማለት ተውራት የተሰጠው ለአይሁድ ነው። አሁን ተውራት የእስላም ነው ማለት ይቻላል። ኢየሱስ ይቅርታ፣ እሺ ተውራት የእስላም ነው ማለት ይቻላል። ተውራት የተሰጣቸው ዘቡርም መጽሐፍ አዋቂዎቹም ቅድም እንዳልኩ ሳይድ አልቡካሪ ላይ ዋራቃ ክርስቲያን ሰው ነው። ዋራቃ ለምንድን ነው መጥቶ ስለ ጅብሪል እንዲናገር የጠራችሁ? ለምንድን ነው ከድቻ ያስጠራችሁ? ስቅለት ምናምን እንትን የሚል አይደለም እኮ ገራችን፣ ወደ እሱ እንመጣለን። ነሳራ ከሚለው ክርስቶስን የሚከተል ማለት ነው ክርስቲያን ማለት። ይቅርታ ሶሪ አውራ ሶሪ። ያ ማለት ተነሰር ሲባል ጊዜ ክርስቶስ ወይንም የመሲሁ ትክክለኛ ተከታዮች ነበሩ ብለን እናምናለን እኮ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ነበሩ። የነቢዩላህ ዒሳን በትክክለኛ መንገድ የሚከተሉ ይህ የመጨረሻውን ዘመን ነቢይ የሚጠብቁ ነበሩ። ወረቃም ከነዚያ ነበረ። ለምን ሙሉ ታሪኩን አታነበው? ወረድ ብለህ ስታየው
ወዲያው እርሳቸውን ሲያይ ጊዜ መሰከረ። አንተ የመጨረሻው ዘመን ነብይ ነህ ብሎ ይመሰክራል እኮ ገብቷል። የሚመጣልህም በሙሴ ላይ ሲመጣ የነበረው መልአክ ነው ብሎ መሰከረ። አየህ፣ ከነብያቶች መካከል አንድ ነብይ መሆናቸውን ያመነ የሆነ የመሲሁ ተከታይ ነው ሰውየው እንጂ ኢየሱስን አምላክ ነው ብሎ የሚያምን አይደለም። ይሄ ዛሬ እንደምታስቡት ክርስቲያኖች እንደዛ አይደለም። ነሳራ የሚለው ቃል ነሳራ ማለት ናዝሬት ማለት ነው። አሁን አማርኛው ላይ ሲተረጎም ክርስቲያን ብሎ ተርጉሞታል፣ ወይንም እንግሊዝኛው ላይ ናዝሬት ማለት ነው። ነስራኒ ማለት የናዝሬቱ ተከታይ ማለት ነው። ናዝሬት ወደዚያ ለምን ተጠጉ? መሲሁ የተወለደው ወይም የነበረባት ሀገር ናዝሬት የምትባል ከተማ ላይ ስለነበር ነው። የናዝሬቱ ኢየሱስ ይላል አይደል መጽሐፍ ቅዱስም ላይ ናዝሬት የሚለው ቃል ተክቶ ነው እዚህ ቦታ ላይ የመጣው። ክርስቲያን ለማለት አይደለም ነበረ። አማርኛው ላይ ሲተረጉሙ ክርስቲያን ብሎ አስቀምጦታል። እንግሊዝኛውም ላይ ክርስቲያን ብሎ አስቀምጦ ወካነ ቀድ ተነሰሩ ማለት አይተበዐ ዲን አልመሲህ የመሲሁን መንገድ ይከተል ነበር ለማለት ነው። የናዝራዊውን ማለት ነው። እሺ እና ያ ምን ብሎ የሚያምን ነው ከተባለ ወረቃ የመጨረሻው ዘመን ነቢይ ይመጣል ብለው የሚጠባበቁ የመጽሐፉ ባለቤቶች ነበሩ እኮ። ከእንደዚያ ከአይሁዲዎችም እንደ ምሳሌ ልጠቅስልህ እችላለሁ። አብዱላህ ብን ሰላም የሚባል የአይሁዲዎች ሊቅ ነው። ከዕቡል አሕባር ይህም የአይሁዲዎች ሊቅ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መምጣታቸውን ባገኘ ጊዜ የመጨረሻው ዘመን ነቢይ ነው ብሎ የተቀበሉ በርካታ የሙሴንና የመሲሁን መንገድ ሲከተሉ የነበሩ ሰዎች እስልምናን ተቀብለዋል እኮ። ያ ነው እና በሱረቱል ማኢዳም ላይ ያነሳኸው ክርስትና የሚባል እምነት አለ እያለ አላህ እውቅና እየሰጠ ወይንም ደግሞ ክርስትና የሚባል እምነትን እንትን እያለ እያሳወቀ ሳይሆን አለዚነ ቃሉ ኢና ነሳራ ይላል። እኛ ክርስቲያንን ያሉ እነዚያ እኛ ክርስቲያንን ያሉ እያለ ይገልጻቸዋል። አሳየህ እችላለሁ። ምዕራፍ 5 ያመጣው ላይ አለዚነ ቃሉ ኢና ነሳራ ብሎ ይገልጻቸዋል። እነዚያ ራሳቸውን ክርስቲያንን ብለው እየጠሩ ይላል። በራሳቸው ጊዜ ራሳቸውን የሰየሙ እያለ ይናገራል። እኛ ክርስቲያኖች ነን ይላሉ። እንዴት? የክርስቶስን መንገድ ስለምንከተል ይላሉ። ትላላቸው አይደለ? ዛሬም ድረስ ያ ነው። ራሳቸውን ክርስቲያን ብለው ሰየመዋል እንጂ ክርስትና የሚባል እምነት አለ ብሎ ያንን እውቅና እየሰጠ አይደለም። አምላክ አላህ ከአምላክም ዘንድ ከነቢያትም ዘንድ የተደነገገ ሃይማኖት አይደለም። እንደ ቁርአንም እንደ መጽሐፍ ቅዱስ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ወይም ክርስትና የሚባል እምነትን ተከተሉ ብሎ አላዘዘም። ነገር ግን ቁርአኑ ላይ የሚለው ምንድነው? ክርስቲያንን ያሉ ይላል። ራሳቸውን በራሳቸው ጊዜ ክርስቲያንን ብለው የሰየሙ አካሎች እንደሆነ ይገልጻቸዋል። ቴንኪው በጣም አሪፍ ሰው ነህ። ግን ያው ብቀጥል ደስ ይለኛል። ልትወርዱ ስለሆነ ነገም ከነገ ወዲያ እገባለሁ። እናመሰግናለን። ቴንኪው። እሺ የዋሶ ዲሲፕሊን በጣም አይ ላላወራህ እችላለሁ። ካሁን በኋላ ዲሲፕሊን ነህ። እኔ ብችል አንተ አሁን እስልምናን አይደል ሻሃዳ እንዲይዝ አይደል የምትመኝልኝ? እኔ እንዳንተ አይነት ሰዎችን እንደምትመኘኝ እመኛለሁና ግን በማውራት አምናለሁ። አሁን የጠየቁ ጥያቄዎችን ያው ልትወርዱ ስለነበረ እኔ ሰዓቱን በኮንፊደንስ መጠቀም ፈልጋለሁ። ቴንኪዩ እሱ። እሺ ዲሲፕሊን ነህ። አመሰግናለሁ። እሺ አባል ሌላ ክርስቲያን አለ ከመካከላችሁ? ይበቃል። ስለሌለ ሙስሊም ነው ያለው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወሱ ሰላም ወራህመቱላሂ ወበረካቱሁ። ናም ስምህን ትክክለኛውን እስቲ ፉል ኔምህን ንገረኝ። ሁሴን ማሻአላ። እኔ መሐመድ አሚን እባላለሁ። አይዲናያስ ደጉ እባላለሁ። ማሻአላ። እኔ ከአንተ የሆነ ካፕቸር ያደረግኩት ነገር አለ። ባይዘ እኔ ሪቨርት የሆንኩኝ ወይም ደግሞ ወደ እስልምና የመጣው ልጅ ነኝና ማሻአላ አላህ ይጠብቅህ። በመጀመሪያ ሁሉም ሙስሊሞች እዚህ ስር ያላችሁ ረመዳን ሙባረክ። አላህ ቁርአንን ለሰው ልጅ ጋይዳንስ እና ፕሪንሲፕል የሆነውን ቡክ ያወረደበትን ወር እንኳን አደረሳችሁ። አላህ ይጠብቅህ ብራዘር። ሌላ ታይም እኔ የሆነ ታይትል ይዝና ኢንሻአላህ በዚህ እኔ ሼር ማድረግ እፈልጋለሁ። እኔ አውቃለሁ ብዬ ሳይሆን ኖርማሊ እኔ አንደርስታንድ ያደረግኩት ፋክት አለ። እስልምና እውነት ነው እና ያንን ቶፒክ ይዤ እመጣለሁ ኢንሻአላህ። አላህ ይጠብቅህ ነው አልይዝም። እኔ ባረከላሁ ፊኩም። አላህ እውቀቱን ይጨምርልህ። መርሐባ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም ረቢ ዝድኒ ኢልማ ብሎ ይለምኑ ነበረ እና ማሻአላህ። ከምንም በላይ ደግሞ እኔ ካፕቸር ያደረኩት እኔ አላሞግሰም። ገባህ አይደለ? ጀስት አላህ ይህን አክላቅ ይጨምርልህ። ሁላችንንም እንዲህ ፖዚቲቭ ወይም ደግሞ ጀስት ጥሩ አክላቅ ያላችሁ አላህ ያድርገን። ማሻአላህ አላህ ይጨምርልህ። ሌላ ጊዜ እናወራለን። ሰላም አለይኩም ወራህመቱላሂ ወበረካቱ።
عليكم السلام ورحمة الله وبركاته. جزاكم الله خيرا وبارك الله فيكم. مشكلة الإبرة قرركو هيكرتها قدر. ላላ ወንድሜ በቃ ስለዋልንበት አንተም ጾመኛም ነህ፣ ነገም ብዙ ስራ ይጠበቀናል፣ ማረፍ አለብህና ሀባይቢ አንዳንድ ጊዜ ሁሱን እየተረዳ ነው። እሺ እንቅልፍ ተገቢ አግባብ የሆነ ማረፍ ስላለበት ለአንድ ሰው አስፈላጊ የሆነ እረፍት ያስፈልጋል፣ ነገም በተሻለ ለማገልገል። ስለዚህ መሆን ያለበት ነገር መጫን የለብንም። አንዳንድ ጊዜ ሀያም ልናደርግ ይገባልና ማረፍ አለበት። ነገም ሌላ ቀን ነው። ነገም ስለምንውል አብረን ኢንሻአላህ ለሱም ዱዓ አድርጉለት። ለሁላችንም አላህ ረመዳናችንን ይቀበለን። በያላችሁበት አላህ ሀጃችሁን ያንሳላችሁ። ጾማችሁን፣ ኢባዳችሁን፣ ጁሁዳችሁን አላህ ይቀበላችሁ። አላህ በጀነት ይሰብስበን። እንግዲህ ለእናት ጓዳ ለመውላት ብላችሁ በተለያየ ሀገር ያላችሁ እህቶች ወንድሞች ያላችሁና ሀጃችሁን እናንተና አላህ ታውቃላችሁ። አላህ ሀጃችሁን ያንሳላችሁ። አላህ ይባርክላችሁ። በኢማን ሙሉ አላህ ያደርጋችሁ። የምታውቁትንም የማታውቁትንም ሀጃ ሁሉ አላህ ያንሳላችሁ። ቢስሚላህ ሰማይና ምድርን ያለ አንዳች ነገር ያለ አንዳች ድጋፍ ያቆመ አምላክ አላህ ሀጃችሁን ያንሳላችሁ። ወላሂ እውነቴን ነው። ሁሱ ቀሪ ዘመንህን አላህ ይባርክልህ ያ ረቢ። ያለ እህቶቼ ወንድሞቼ፣ እንግዲህ ነቢዩላህ ኢብራሂምን ከእሳት ያንን እሳት በርደኖ ሰላማ ያለ ከእሳትም አውጥቶ የነቢያት አባት ያደረገ አምላክ አለ። ኑህንም ከዛ ሁሉ ማዕጀብ በመርከብ በውሃ ላይ ያንሳፈፈ፣ ነቢዩላህ ዩሱፍን ከዛ ጉድጓድ አውጥቶ ለንግስና እንዳበቃ አላህ የእናንተንም ሀጃ አውጥቷችሁ ለንግስና ያብቃችሁ ያ ረብ። እኔም ለምነው የሚለመን ልመናንም የሚሰማ አምላክ ነው። ኢንሻአላህ ይሰማናል። ለምስጋናም እንገናኛለን። ኢንሻአላህ በሌላ ቀን ዱዓ እንደራረጋለን። አላህ ሀጃችሁን ያንሳላችሁ፣ ረመዳናችን ይቀበለን። ኢንሻአላህ ደስ እያለን እንሰነባበታለን። አጭር ሱራ ጠብ አድርገህልን ከፈለክ ለይለቱል ቀድር በሱ እንሰነባበት። ሌላ ማይክ ባናነሳ ደስ ይለኛል። በዚሁ ደስ በሚል ሁኔታ ብንለያይ አንተም ረፍ እና ደግሞ 1-2 ደቂቃ በዛኛው ፈልግሃለሁ። ትንሽ መልእክት አለኝ ማለት በራሴ ጉዳይ። መጨረሻ ቁርአን እንቀራለን። ሸሃዳ የሚላለ እያላችሁ ነው። አስገቡታል። ሸሃዳ መርሐባ። ሸሃዳ ብቻ በቂ ነው። ሸሃዳ ይቻላል። እንትን ነበር አንዴ ብቻ እንትን ለይለቱል ቀድር እስተግፍሩላህ እንትን የተራዊህን ሰላት እየሰገዱ ከቤት የምንሰግደውስ ከኢማሙ ጋር ሙሉ የሰገደ ሌሊቱን እንደቆመ ይቆጠርለታል ተብሏል። ስለዚህ ሴቶችስ እና ሴቶቹ ከቤታቸው ሙሉን ከሰገዱ ይቆጠርላቸዋል አልኳቸው። ልክ ነኝ? ትክክል። ምክንያቱም ቤቷ እንድትሰግድ የደነገገላት ኢስላም ነው። እንደዚያ እስከሆነ ድረስ አላህ ስብሐነሁ ወተዓላ ራሱ በደነገገው ነገር ምንዳን አይቀንስም። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ኸይሩ መሳጅድ አልመርአ ቀዕሩ ቢዩቲሃ ብለዋል። የሴት ልጅ በላጩ መስጅዷ ቤቷ ውስጥ ነው ብለዋል። ስለዚህ ይህ እስከተደነገገላት ድረስ ቤቷ ተገቢውን ሶላት እስከሰገደች ድረስ አላህ ስብሐነሁ ወተዓላ ወንዶች የሰገዱትን መስጅድ ይይዝላታል። ቢስሚላሂ ራሕማኒ ራሒም هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا
عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا ودانية عليهم ظلالها وذللت قطوفها تذليلا ويطاف عليهم بآنية من فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق وحلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبح ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما بسم الله الرحمن الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا
وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا بسم الله الرحمن الرحيم إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر تنزل الملائكة والروح فيها بإذن ربهم من كل أمر سلام هي حتى مطلع الفجر يا سلام يا سلام يا سلام ይዘህን ሄድክ እኮ ጀዛኩም ላህ ኸይረን ወንድም ወላሂ ጀዛህን አላህ ዘንድ እንደምታገኝ አላህ ያርግልህ ጀዛህን በዱንያም በአኺራም አላህ ይክፈል ወላሂ ለብዙ እህትና ወንድሞቻችን መንገድ ሆነሃል ወላሂ ቀሪ ዘመንህን መንገድህን የህይወትህን ሁሉ ነገርን አላህ ያሳምርልህ አላህ ኑር ያርግልህ ቢስሚላህ ሰው ሁሉ እንደወደደ ሙት አላህ እንደወደደህ ሙት ቢስሚላህ እንዳማረብህ ወላሂ እሱ ግን አንድ ነገር ልበል ይቅርታ እሱ ስንት ዓመት ነው ግን እድሜ ስንት ነው ከይቅርታ ጋር ስንት መስላለህ ካላገባ መናገር ካልፈለክ ደበቀ ገምት እስኪ ለእኔ አንድ ነገር ልንገር በእድሜ በጣም ብዙ ሀገር ሄጃለሁ ብዙ ነገር አይቻለሁ በእኔ ፋሚሊ 99 ወይ 98% ሙስሊም ነን በአባቴም በእናቴም ወገን ሙስሊም ናቸውና ብዙ እስልምና ላይ ያሉትን ነገር አውቃለሁና ያንተ ግን እድሜ ስንት ነው እንደዚህ የተጠየቀውን ጥያቄ በቁርአን ሸምድዳ ያስክ ማለት በደንብ ያወክ ልበለ ዲሲፕሊን ስንት ዓመት ይሆናል አውቄ ልወረድ ብዬ ነው
ኢብሩሽ አይ ሐፊዝ አውቄ በል ልውረድ ማሻአላህ። ብዬ ነው። እሺ እኮ አውቄ ልውረድ ብዬ ነው። ስንት ዓመት ይሆናል እድሜ? ስንት ዓመት ትመስላለህ? ዝም ብዬ የጠበቅኩ ማለት ነው። እኔ እንጃ። እኔ ባይዘው ያለበት ሀገር የመምጣት እድል ስላለኝ ላገኘህና ልጨብጥ ሁላ እፈልጋለሁ። ያ ማለት በእምነት ልዩነት አለን። እኔ በጣም መጽሐፍ ቅዱስን በጣም ለማወቅ የምፈልግ ሰው ነኝ። እንደዛውም ደግሞ ቤተሰቦቼ እንዳልኩ ዘሮቼ ሙስሊሞች ስለሆኑ ሙስሊሙን ወደ እኔ ለማምጣት እነሱ ወደዛ ለመውሰድ ትግል ላይ ነው ያለ ነው እና ያንተ ግን በጣም ይከብዳል። ስንት ዓመትህ ነው? ብዙ ኡስታዞችን አይቻለሁ። እኔ እንደገና በጣም የምወድልህ ነገር ልንገርህ፣ በጣም የምወድልህ ነገር ኦልሞስት ብዙ ጊዜ ነው የምከታተልህ። ፔሸንትህ በጣም ደስ ይላል። የፈለገ ሰው ገብቶ ቢራገጥብህ ታደምጠዋለህ እና ይሄ ያው ጊፍትድ መሆን ነው። እድሜህን ንገረኝና ሌላ ጊዜ እናወራለን። እድሜ ስንት በእድሜ መሰለህ? ስለምበልጥ እንዲህ ሳይ በእድሜ እበልጥሃለሁ። ገምተኛለህ? እስኪ አንተ ገምትና እስኪ ስንት ትመስላለህ? እኔ ዝም ብዬ እንዲህ ሳይ ከ25 ከ28 26 እንዴት ግን እንደዚህ እንትን አልክ? ማለት በጣም በጣም ጎበዝ ነህ። ብዙ ጓደኞችህን ወይም ሙስሊም ወንድሞችህን ከቁርአን በእንግሊዝኛም በአማርኛም አንብቤ ስጠይቃቸው ቁርአኑን ሰው ጠይቀን እንፈታልሃለን፣ ሰው ጠይቀን እነግርሃለን የሚለኝ እንጂ የቁርአን አሁን ሌላ ቀን እጠይቅሃለሁ አሰላም አለይካ ያ ነብዩ ምናምን የሚለውን ወርድ በወርድ የሚፈታልኝ እንኳን የለም። የምጠይቅህ ብዙ ጥያቄ ስላለኝ ነው። እገባለሁ ወያያለሁ፣ ግን እንዳንተ አይነት ሰው ጋር ነው ምገባው ብዬ ነው ገብቼ አላውቅም። አይዘወይ ክርስትናም ላይ ምንም ላይ መግባት አልፈልግም። አንተ ጋር የገባሁበት ምክንያት ዲሲፕሊንን አይቼ ነው። በዚህ እድሜህ ግን በጣም እግዚአብሔርን አመስግን፣ ማለት አላህን አመስግን። ይሄ በዚህ ወጣት በሆኑ ሰዎች ሰውን አይታገሱ፣ ፔሸንት ስድድብ የሚወዱ ናቸው። ብዙ ሙስሊም ወንድሞቼ ጋር ሲከራከረው ያለው አንተ ግን ኪፒታፕ ልልህ ነው ሳልወርድ የጠበቅኩት። እሺ ሽክረን አመሰግናለሁ። እድሜ 26 ሆኖ እንደዚህ አይገኝም እና ወደኋላ እድሜን ብጠመዝዘውና እንዳንተ ባቅ ደስ ይለኝ ነበር። ደህና ደሩ። አመሰግናለሁ። መልካም ጊዜ። ስንትን የጻፍከው? 6ን ጽፌ 3 አለኝ ነው 4 አለኝ ነው ያልከው? አይ ኢብራሂም ተው። እኔን እናገራለሁ። አይ ከሱ እንዲህ ሳየው በልጠዋለሁ እና የእሱ ሀዲስ ላይ ያለን ነገር በጭንቅላቱ ማለት ያው እብሮ አንተ ትጋራኛለህ። ብዙ ሰዎች ያውቀናል የሚሉ ሰዎች ቆይ እሺ እጠይቃለሁ ብሎ የሚሉበት ሁኔታ አለ። እጠይቅና እነግርሃለሁ፣ መልሱን አንብቤ እመጣለሁ። እሱ እኮ ብዙ ጊዜ ሳየው ለሚያመጡለት መልስ ከኛ መጽሐፍ ቅዱስ ገብቶ ራሱ ሊያብራራ ይፈልጋል። በጣም ጥቅሶቹን በጭንቅላቱ ያውቃቸዋል። እኔ ቀንም አይቼዋለሁ። ዮሐንስ ወንጌልን የጠየቀው ልጅ ቃል ስጋ ሆነ የሚለው ላይ ልጁ በጣም አዋቂ ቢሆን ኖሮ አፋጦ ይዘው ነበር። ክርክር ውስጥ ነው የገባው። እሱ ግን ፔሸንት ሆኖ በራሱ መጽሐፍ ቅዱስ እያወራው ነበረ እና በዚህ እድሜው እንዴት ቻለ ብዬ የሚራክል ሆኖብኝ ነው። ኔያው ሰዓታችሁን አልውሰድ፣ ረፍት ሰዓታችሁ ነው። ይቅርታ፣ ነገ በጊዜ እገባለሁ ከቻልኩ። ከቁርአን በኋላ አናወራም ብለን ነበረ። ይቅርታ ኢንሻአላህ አንተ ንብረታችን ከወዲሁ ኢንሻአላህ ግን እሱ እናያለን እንዳላመጣ። ችግር የለም። መርሐባ ሀዬ ሁሱ እላያችን ላይ ዝጋው። ሱሌ ፕራይቬት አድርገዋል እኮ። መልካም ጊዜ ሆንላቸው ጀማ። ኢንሻአላህ ነገ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዛኛው እመጣለሁ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በዛኛው እመጣለሁ። ሁሱ 1 ሚኒት ትሰጠኛለህ? ሰላም አለይኩም ወራህመቱላሂ። ሁሱ ፎሎ አድርጌያለሁ። እሺ አወረዱ መሰለኝ። በቃ እሺ ወንድሜ ፎሎ ያደረከኝ ልጅ ኢንሻአላህ ፕሮግራም ይዤ ማውራት ፈልጋለሁ። አንተ ቤት ያልከው በጣም ደስ ይለኛል። መተህ ደስ ባለ ጊዜ ማውራት ትችላለህ። እሺ ጀናባ ከሱሁር በኋላ መታጠብ ይቻላል ወይ? ትችላላችሁ። የጀናባ ትጥበቱ አንዴ ትንሽ ልግባ እያለ ነው ሰላሀድን። እስኪ ሰላሀድን ትንሽ እናስገባሽ። ችግር የለውም። ከሱሁር በኋላ መታጠብ ትችላላችሁ። ጀናባ ትጥበት። ሰላም አለይኩም። ኧረ ኡስታዝ ተኛ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለአንተ ብዬ ሳይሆን ያስገባሁ ለአሲያ ብዬ ነው አለች። አሲያ ወላሂ እሷ ትምህርት ነች፣ እኔ እንትን ነኝ። ቆይ እስኪ ላሳይ። እኔ ጋር እኔ ስራ ነኝ፣ እሷ ትምህርት ነች። 4 ዓመት ልጅ ነች። ልጁ በጣም ጎበዝ ነች። ቁርአን በደንብ ትቀራለች። እስላማዊ ጥያቄዎችን ጠይቋት ትመልሳለች። ፀሐይ ነው እኔ ጋር እንደውም ዛሬ አልሐምዱሊላህ አለች። አጠገባህ ትንሽ ነው የለችም። እኔ ስራ ነኝ፣ እሷ ስኩል ነች።
ትምህርት ቤት ነች። ትምህርት ቤት ነው ያለችው። ስለናፈከኝና የተናገረው ልጅ ስልሽ እንትን ስላደረገኝ ነው የገባሁት። ጀዛከላህ ሐቢቢ አላህ ይጠብቅህ። በጣም ነው የምንወደው ወላሂ። አላህ ይጨምርልህ፣ አላህ ይጨምርልህ። ልዘይር ብቻ ብዬ ነው። አላህ ይጠብቅህ። ይሄን ለማለት ብቻ ነው የገባሁት። አስያን ናፍቃለች፣ አመጣታለሁ ኢንሻአላህ። እንታና አስቀራለን። ቁርአን ረመዳን ከገባ መታተቅም አይደል? አዎ ስለ ረመዳን ትንሽ እያጠናች ነው። እሺ ሀቢብ ሰላም አለይኩም። ተኛ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። قال الله هذا يوم ينفع الصادقين صدقهم لهم جنات تجري من تحتها الأنهار خالدين فيها أبدا رضي الله عنهم ورضوا عنه ذلك الفوز العظيم. ذلك الفوز العظيم. ذلك الفوز العظيم. لا كلمة